ለማንና ቤት ልበል ለማንስ ልናገር? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ወገኖች፣ በያላችሁበት ሰላማችሁ ብዝት ብዝት ትረፍረፍ ይበልልኝ። ዛሬ ትንሽ የግጥም አለችኝ። እሷን ያው እንድትሰሙልኝ ጎንበስ ቀና ብዬ ጠይቃችኋለሁ ማለት ነው። ግጥሙ ስለ ሳውዲ እስር ቤት፣ ሳውዲም ሳይሆን ስለ ስደተኞች ነው በአጠቃላይ። እና አንዲት እናት ልጇ ስደት ሂዳባት ድምጿን ከሰማች የቆየች እናት ሀሳቡ ወደዛ ነው። ያው ግጥሙን የገጠሙት እኔ፣ ሀሳቡ ግን ወደዛ የሄደ ነው ማለት ነው። ልጇ ስደት ሂዳባት የልጇን ድምፅ ከሰማች የቆየች፣ ድምጿ የራባት፣ ድምጿ የናፈቃት እናት ነች። ለምሳሌ እንደነ ሀና አይነቶቹ አሁን የተረሱት እንደነሱ አይነቶቹ ማለት ነው። ብዙ እህቶች አሉ። ሀና ሚዲያ ላይ ስለምናውቃት እንጂ በጣም ብዙ እህቶች አሉ። በዛ ላይ ደግሞ በሳውዲ እስር ቤት ለሚሰቃዩ ወንድሞቻችን አሁንስ ተረስተዋል። እነ ጭራሹ ፊትስ እንዲያውም ፍትህ እየተጠየቀላቸው ነበር ማለት ነው። አሁንስ ተረስተዋል። ስለነሱ የሚያወራም የለም ነው። እንዴት ተፈቱ? እንዴት ሳልሰማር አላህ ባረገላቸው። ወላሂ ነስሩን ቅርብ ባረገው። እና የግጥሜ ርዕስ ብሌኒ ይላለኝ። ብሌኒ ብሌኔን አምጡልኝ፣ ለኔ ብርሃኔ ናት። ብሌኔን አምጡልኝ፣ የማታ ኩራዜን የሌሊት ፋኖሴን፣ ለኔ ብርሃኔ ናት። ብሌኔን አምጡልኝ፣ ታስራ እንደው ትፈታ፣ ሙታ እንደው ይነገር፣ ሁሌም ለቅሶ ብቻ ሁኗል የኔ ነገር። ሁሌም ለቅሶ ብቻ ሁኗል የኔ ነገር። ለማን አቤት ልበል ለማንስ ልናገር? ለማን አቤት ልበል ለማንስ ልናገር? በልቼ እየራበኝ ጠጥቼ እየጠማኝ ለብሼ ሲበርደኝ ድምፅሽን ከሰማሁ አመታት አለፈኝ። ድምፅሽን ከሰማሁ አመታት አለፈኝ። ብሌን ያለው በይኝ ድምፅሽን አሰሚኝ። እንኳን ሳቅሽ ቀርቶ ኩርፊያሽ ይናፍቃል። አልቅሼ ብሸኝሽ ችግሬ ጠንቶብኝ ስቄ እንድቀበልሽ አለሁልሽ እማ በቅርብ እመጣለሁ አታልቅሽ በይኝ። አለሁልሽ እማ በቅርብ እመጣለሁ አታልቅሽ በይኝ። ልጄ ውለታሽን አድምጪ ልንገርሽ፣ ቤቱን አድሰሻል፣ ወንድም አስተምረሽ፣ እህትም ድረሻል። በረታችን ሙሉ ጓዳችንም ሙሉ ባንቺ እኮ ነው ልጄ ይህ ሁሉ መሆኑ። ባንቺ እኮ ነው ልጄ ይህ ሁሉ መሆኑ። ይህ ሁሉ ሞልቶልኝ ድልት ምችት ብሎኝ፣ አንቺንን ከማጣ ችግር ይሻለኛል ተመልሶ ይምጣ። ይህ ሁሉ ሞልቶልኝ ድልት ምችት ብሎኝ፣ አንቺንን ከማጣ ችግር ይሻለኛል ተመልሶ ይምጣ። በቅፌ አንቺ ካለሽ ባልበላም አይርበኝ፣ ባልጠጣም አይጠማኝ፣ ባልለብስም አይበርደኝ። አንቺ ሙቀቴ ነሽ አንቺ ሙቀቴ ነሽ። ካልሞትሽ ትመጫለሽ፣ ከሞትሽ እመጣለሁ እከተልሻለሁ። በሳውዲ እስር ቤት ብዙዎች ታስረዋል፣ ብዙዎች ታስረዋል ሲባል ሰምቻለሁ። ብዙዎች ታስረዋል ሲባል ሰምቻለሁ። ግን ፍትህ ለእስረኞች ሁሌ ጠይቃለሁ። ቢመች ቢደላደል ያች ሞት ያው አትቀር። መሞትህ ካልቀረ መሞትሽ ካልቀረ ሞትስ ባገር ይሁን። የበረሃው አውሬ ራት ምሳ ከምንሆን፣ የበረሃው አውሬ ራት ምሳ ከምንሆን። ይህን ይመስላለኝ። አመሰግናለሁ። ሌላው ደግሞ ምንድላችሁ ነው በአላህ ሙስሊሞች በአላህ ክርስቲያኖች ደግሞ እንደው በማርያም ተብሎ የሚጨክን ክርስቲያን የለም ማለት ነው። አንዳንድ ግጥሞች እሞክራለሁ እና ማለት ነው ድምፄን ብቻ እየተጠቀምኩኝ አንዳንድ ፒክቸሮች ቪዲዮዎች የሚወርዱበት አሉ አይደለ? የቱ ጋር እንደማወርደው ንገሩ። ወላይ ስንት ሰው ጠየቅኩኝ ማለት ነው። ግን ለመላክም ፈቃደኛ ስላልሆኑ ነው። በአላህ አንዴ ሁለቴ ሶስቴ ጠየቅኩኝ። ከዛ ይሆናል አይደለ ዝም ሲሉኝ እኔም ይደብራል ሰው ማዛጉ ብዬ ዝም አልኩም ማለት ነው። እና ወላሂ ለአዚም ከቻላችሁም ችግር አለው ከእናንተ የእናንተን ዩቲዩብ ችግር ላይ የማይጥልባችሁ ከሆነ በቃ በውስጥ በቴሌግራም እንትን በሉልኝና ማለት ነው እንዴት እንደሆነ አናግሩኝና ያንን ቪዲዮ እያወረዱ አንዳንድ ግጥሞች አሉኝ ወላይ እነሱን ልስራ ማለት ነው። ለእኔ ቪዲዮን በመላካችሁ ወይም እንዴት አድርጌ እንደምሰራ ስለነገራችሁኝ እንደናንተ ችግር የማያመጣባችሁ ከሆነ ነው እንጂ
ለእናንተ ችግር የሚያመጣባችሁ ከሆነ እኔ ከባልሽ ባል ይበልጣል ባደረ እንጀራ ትኩስ ለውጭኝ እያልኩ አይደለም። ችግር ከሌለው ለእናንተ ወላሂ በቃ ለእኔ እንዴት እንትን እንደምል በውስጥ አውሩኝና ከዛ ምን አፕሊኬሽን ምን ነክቼ እንዴት አድርጌ ምናምን እንደማስተካከል ንገሩኝና ኢንሻላህ ልጠቀም። ምን ችግር አለው? ወላሂ እንደው ሀበሻ ስንባል ወላሂ አላቅም። ለዛ ይመስለኛል የማናድገው። በቃ ይሆናል አይደል? አንድ ሰው ካደገ የሆነ እኛን በለጠን ለምን እንደዚህ የምንል ይመስለናል። እኔ እንጃ። እና ወየ በሉኝ ባካችሁ ማለት ነው። ወላሂ ላዚም ሰው ጠይቄ ነበረ በውስጥ ላኩልኝ ምናምን ብዬ ጠይቄ ያው ዝም ሲሉኝ አለ አይደል አስሬ መጠያየቁን ያው ያዛኳቸው መስሎኝ እኔም ታውቆተኝ ማለት ነው። እና ከቻላችሁ ወየ በሉኝ ፕሊዝ፣ ይህን የምትሰሙ ማለት ነው። ደግሞ እንደማታሳፍሩኝ አውቃለሁ። በቃ አፕሊኬሽን ትነግሩኛላችሁ፣ የት ገብቼ ጎግል ነው ዩቲዩብ ነው የት ነው የማወርደው? እንደዚህ 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 ብለሽ ጽፈሽ አውረጅ፣ እንደዚህ 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 አድርገሽ ካፕከት ሄደሽ የድምፅሽን እንትን ብለሽ እንደዚህ አድርገሽ ማስረዳት ነው ማለት ነው። እኔ ደግሞ ብሎት ካወቅኩ እኔ በኋላ ላይ የሚመጣው ደግሞ ለማያውቀው አስረዳለሁ። ምን ችግር አለው? እንዲህ ሰው እኮ ሌላ ሲያደርጊል እንዲህ እንኳን ይሄን ኧረ ቢስሚላ ኧረ ወላሂ ተው ግን ኧረ ወረቢሼም ነው። እና ወዳችኋለሁ። ከተመቻችሁ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። ካልተመቻችሁ ደግሞ በቃ ጣጣ የለም ሳትሳደቡ ለፉ ማለት ነው። መሳደብ ደግሞ የመሳደብ እንትን ያለባችሁ ደግሞ ይመቻችሁ፣ ተሳደቡ። እኔ በፍቅር መልስላችኋለሁ። ኤኒዌይስ ወዳችኋለሁ። ያው ይህን ይመስላል ለማለት ነው። ለምፈልጉት ሰው ለእናትም ከፈለጋችሁ ይገጠማል፣ ለአባትም ከፈለጋችሁ ይገጠማል፣ ለእህትም፣ ለወንድም፣ ለሀገርም ባል ካላችሁም ለባልም። አብዛኛው ባል አላችሁ እንዴ? ያላችሁ ለባላችሁ፣ ለልጃችሁ፣ ለአያታችሁ፣ ለምናምን ከፈለጋችሁ ጣጣ የለውም። እንደዚህ ግጠም የለም በሉኝ ገጥማለሁ ማለት ነው። ቻለ ባላ ፍቃድ እና የሆነ በጣም ፈራለሁ ለካሜራ፣ ለሚዲያ፣ ለሁሉም አዲስ ነኝ። ለኮማች አዲስ አይደለሁም። ኃይለኛ ኮማች ነኝ። ፊብም ብትሄዱ፣ ቲክታክም ብትሄዱ፣ ዩቲዩብም ብትሄዱ ኃይለኛ ኮማች ነኝ። ኮሜንት አንባቢ እና ኮማች ነኝ። ግን ለካሜራ አዲስ ስለሆንኩኝ ያው ለሚዲያ ወጥቼ ምናምን ስለማላቅ እስከምለምደው ካሜራ እንትን ማለቱ በጣም ከበደልኝ ማለት ነው። እና ከቻላችሁ ወይ የበሉኝ ይችን እዛ ደግሞ እኔ ውለታ ከፋይ ያርገኝ እና ከተሳካ ብለን ነው ያው እንሞክረው ብለን ነው እንጂ ላይሳካም ይችላል። ግን እስኪ ኢንሻአላህ ቁም አይነስኩ ብሏል ፈረንጅ። ማን ከማን ያንሳል? ለዛ ብዬ ነው እንትን ያልኩት። ስልክ አለኝ፣ ዋይፋይ አለኝ። አንዳንዴ ሲደብረኝ ቁጭ ስል ግጥም ገጥማለሁ ለምን አልልም ብዬ ነው። እና ይህን ይመስላላችኋለሁ። ስደተኛ እህት ወንድሞችን አላህ በሰላም ለሀገራችሁ ያብቃችሁ። በጣም ብዙ ሀበሻ በየሁሉም ሀገር እየተሰቃዩ ነው ያሉ። አላህ በሰላም ለሀገራቸው ያብቃቸው። ወላሂ ማነት ሀና የምትባለው ልጅ መቸለት ነው በህልሜ ያየኋትኝ። ወላሂ ላዝ እንዴት እንዳሳዘነች የኔ ማርዋዬ ምን አባቴ ልሆንላት ያረብ ያላህ ዋዬ። ወላሂ ከባድ ነው። እኔም እንደምል አላውቅም። እንጃ ለእሷም የሆነች ግጥም ጀምሬ ነበር ማለት ነው። ስለምፈራ ማቅረቡ ትንሽ እንትን ብሎኝ ነው እንጂ ካሳያችሁን ያቀርብላል። እንዲሁም በፎቶ ምናምን አቀነባብሬ ምናምን ኢንሻላህ ገጥምላታለሁ ማለት ነው። ጀምሬ ያለው እና በዱዓችሁም በጸሎታችሁም አስቧት። ወላሂ በጣም አንጀቴን የምበላው ልጅ የምታሳዝነኝ ልጅ ብትኖር እሷ ነች። በእርግጥ ሚዲያ ላይ ስለማናቃቸው ነው እንጂ ብዙ ወንድሞቻችን የተሰቃዩ ነው በየበረሃው። እረ እንደው ስንቱ እረ አላህዬ ውይ ኧረ የኛ ያስጠና ወላሂ። እኔማ ወንድሞችን በዚህ በበረሃ ከግመሉ ከፍየሉ ጋር እንትን ሲሉ አቤት እንደሚያሳዝኑኝ አንጀቴ እኮ ነው ሰፍሰፍሰፍ የሚል አፈር ልብላ። ውይ እኛስ ቤት ውስጥ ለሙቀት እንዲያቃጠለን። ኧረ ተው ግን ተባብራች በእምነት በብሔር ከምንባላ ወላሂ አንድ ሆነን ሰላሙን አምጣልን ብለን ሁሉም በየእምነቱ ጸልዮ ዱዓ አድርጎ በቃ ፍቅርን ስበኩ ጋይስ። ወላሂ ፍቅሩን አብረን እንኖር። እኛውን የድሮ ኢትዮጵያ ናፈቀችኝ ወላሂ ላዚም። ምን ነው ሸዋ አሁን ከራሴ ጀምሮ ኢትዮጵያ ዛሬ ግቡ ብንባል ደስ የሚለን ሰዎች አለን። ግን የሀገሪቱ የሰላሙ ሁኔታ ነው። እና ወላሂ ዱዓ አድርጉ ጸልዩ። ዝም ብላችሁ በየእምነቱ በየብሔሩ አታባሉን። ወላሂ ፍቅር የነበረ ህዝብ ነው። ያ ረቢ ወላሂ ሰላሙን አንተ አምጣልን ጌታ። ታይፈሱን ታይፎድን አንሳልን። ወላሂ ላዚም እናመሰግናለሁ። እሺ